ጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ስንት የተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? ምን ይሄ ብቻ? ወሳኝ የሆኑ ጥያቄዎችን እስከ ምላሻቸው እናደርሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ተከብራችሁ የኡስሚ ቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ሐዋላ የምንዛሬ ዋጋ መረጃን እንዲሁም የጥያቄዎችን ምላሽ እንሰጣለን። ቪዲዮአችን ላይክ ሼር አድርጉ። መረጃ አናዛዛም። አሁን በቀጥታ የምንዛሬ ዋጋ መረጃችን እንመለከታለን። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18240 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ40 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የአሜሪካን ዶላር 156 ከ01 በአቢሲኒያ 157 ከ83 እንዲሁም በአባይ 158 ብር ከ87 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል ዩሮ እናስከትላለን። ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ዩሮ 20863 ብር እንደሚሸጥና 1 ዩሮ 208 ከ63 በመሸጥ ላይ ይገኛል። በንግድ ባንክ 1 ዩሮ 178 ከ84 በአቢሲኒያ ባንክ 185 ከ55 እንዲሁም በአባይ ባንክ 185 ከ11 በመዘርዘር ላይ ይገኛል። ዩሮን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 186 ብር ከ94 ሳንቲም በመዘርዘር ላይ ይገኛል። የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22547 ብር እንደሚሸጥና አንድ የስዊዝ ፍራንክ 225 ብር ከ47 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 189 ከ65 በአቢሲኒያ ባንክ 194 ከ79 በአባይ ባንክ 196 ከ46 እንዲሁም ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ 203 ብር ከ09 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ወደ አረብ ሀገራት እንሸጋገርና ከአረብ ሀገራት በቀዳሚነት የምናየው ሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4859 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ59 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 41 ብር ከ56 ሳንቲም በአቢሲኒያ ባንክ 43 ብር ከ96 ሳንቲም በመዘርዘር ላይ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4966 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ66 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 42 ብር ከ48 ሳንቲም በአቢሲኒያ ባንክ 44 ብር ከ60 እንዲሁም ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ15 ሳንቲም በመዘርዘር ላይ ይገኛል። ከዚህም ጋር ተያይዞ ትንሽ የዝናብ ድምጽ ስላለ የሚረብሽ ከሆነ ከወዲሁ ይቅርታ ጠይቃለሁ። ካናዳን ዶላር እናስከትላለን። አንድ ካናዳን ዶላር 128 ከ70፣ የአውስትራሊያን ዶላር 127 ከ80፣ የቻይና ዩዋን 26 ከ94 እንዲሁም የሳውዝ አፍሪካን ራንድ 10 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የፓውንድ ስተርሊንግን እናያለን። 100 ፓውንድ ስተርሊንግ 24100 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር በመሸጥ ላይ ይገኛል። በንግድ ባንክ 1 ፓውንድ ስተርሊንግ 202 ከ42 በአቢሲኒያ ባንክ 210 ብር ከ60 እንዲሁም በአቢሲኒያ ባንክ 214 ብር ከ11 ሳንቲም በመዘርዘር ላይ ይገኛል። ፓውንድን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል የኩዌት ዲናር እናያለን። 100 የኩዌት ዲናር 59087 ብር እንደሚሸጥና አንድ ኩዌት ዲናር 590 ብር ከ87 ሳንቲም በመሸጥ ላይ ይገኛል። በመቀጠል ኳታር ሪያል እናያለን። 100 የኳታር ሪያል 4805 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ05 ሳንቲም በመሸጥ ላይ ይገኛል። ኢንዲያን ሩፒን እናስከትላለን። አንድ የኢንዲያን ሩፒን 1 ብር ከ92 እንዲሁም ቱርኪ ሊሬ 3 ብር ከ92 የባህሪን ዲናር እናስከትላለን። 100 ባህሪን ዲናር 48300 ብር እንደሚሸጥና አንድ ባህሪን ዲናር 483 ብር በመዘርዘር ላይ ይገኛል። ጆርዳን ዲናር እናስከትላለን። 100 ጆርዳን ዲናር 25700 ብር እንደሚሸጥና አንድ ጆርዳን ዲናር 257 ብር በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናስከትላለን። 100 የኦማን ሪያል 47431 ብር እንደሚሸጥና አንድ የኦማን ሪያል 474 ብር ከ31 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት.com በድረገጹ አስነብበዋል። ቅድሚያ ሰላም ኡስሚ ይላል። እኔም ሰላምታ ይድረሳችሁ። እባክህ ብዙ ጊዜ ጠየቅኩ ግን መልስ የለም። አካውንቴ ከናሽናል አይዲ ጋር ተገናኝቷል ግን ሞባይል ባንኪንግ ትራንስፈርም አላረግልኝ አለ። ወይንም ደግሞ ትራንስፈርም ሳደርግ ከዚህ በፊት ይሰራልኝ ነበር፣ አሁን ከናሽናል አይዲ ጋር ካያያዝኩት በኋላ አልሰራልኝ አለ። አልተዘጋም፣ ለመላክ ስፈልግ ግን ይመልስብኛል። መፍትሄው ምን ይሆን? እኔ ያለሁት ሳዑዲ አረቢያ ነው ይላል። በመጀመሪያ
የሞባይል ባንኪንግ እና ኢንተርኔት ባንኪንግ ይለያያል። ሞባይል ባንኪንግ በዩኤስኤስዲ በመባል ይጠራል። በዩኤስኤስዲ ወይንም ደግሞ ኮከብ 889 መሰላልን በመጫን የሚሰራው አገልግሎት ኢትዮጵያ ውስጥ ወይንም ደግሞ ሀገር ቤት ስልክ ቁጥሩን በመጠቀም ነው ማለት ነው። ይህም በተመለከተ የባንክ አካውንታችን የምናንቀሳቀስበት ሁኔታ ነው። ሁለተኛ በተለያየ ዓለም ሀገራት ሆነን መጀመሪያ ከዚሁ እያለን ኢትዮጵያ ውስጥ እያለን የግል ባንኮች ከሆነ የግል ባንኮች፣ ንግድ ባንክ ከሆነ የንግድ ባንክ የራሱ የሆነ አፕሊኬሽን አለ። ፕላይ ስቶር ላይ ይህን አፕሊኬሽን በማውረድ ከባንክ አካውንታችን ጋራ ሲስተሙን እናያይዛለን ወይንም ደግሞ እናስተሳስራለን። የሚያያይዙት የሚያስተሳስሩት ወይንም ደግሞ የሚያስተካክሉን ራሳቸው ባንኮች ናቸው። ከዛ የተለያየ ዓለም ሀገራት ሆነን ያለምንም ሴም ካርድ ወይንም ደግሞ የኢትዮጵያ ቁጥር ሳያስፈልገን በቀጥታ ሴም ካርድም ሳያስፈልገን ኢንተርኔትን ብቻ በመጠቀም የሚሰራ አገልግሎት ነው። ይሄ አገልግሎት ኢንተርኔት ባንኪንግ በመባል ይጠራል። ስለዚህ አንቺ ሳኡዲ ሆነሽ እየተጠቀምሽው ያለሽው አፕሊኬሽኑን አውርደሽ ወይንም ደግሞ በአፕሊኬሽን የሚሰራውን በኢንተርኔት የሚሰራውን ሲስተም እየተጠቀምሽ ያለሽው። ይሄ ደግሞ ሞባይል ባንኪንግ ሳይሆን ኢንተርኔት ባንኪንግ ነው። ከናሽናል አይዲ ጋር አያይዘሻል። ተማም ምናልባት እኔ አሁን እስካለኝ መረጃ ድረስ ሊሆን የሚችለው ከናሽናል አይዲ ጋር ካያያዝሽ ሊመልስብሽ የሚችለው ምንም ምክንያት የለም። ነገር ግን አፕሊኬሽኑን አፕዴት አድርጊ ወይንም ደግሞ ሲስተሙን አፕዴት አድርጊ፣ ሪስታርት አድርጊ፣ ከዛም ዞረሽ ሞክሪው። ምክንያቱም ከናሽናል አይዲ ጋራ ከተያያዘ በቀጥታ የማይሰራበት ምንም ምክንያት የለም። ከናሽናል አይዲ ጋር ግን ካልተያያዘ የሚሆነው ምንድነው? ተቀማጭ ማድረግ ይቻላል፣ ነገር ግን ማንቀሳቀስ ወይንም ደግሞ ትራንስፈር ማድረግ አይችልም ማለት ነው። ወደ ሁለተኛውና ሌላኛው ጥያቄያችን ስንሸጋገር ሰላም ወንድሜ፣ እኔ በባንክ ቀጥታ ልኬ አልደረሰም። የላኩት በሳኡዲ ሲመነዘር በዩኤስዲ ወይ ደግሞ ወደ አሜሪካን ዶላር ተቀይሮ ነው የላኩት። ከተላከ 4 ቀን ሆኖታል። በሲቢኢ ነው የላኩት። እስካሁን ድረስ አልደረሰም። ጨንቆኛል፣ እባክህን አስረዳኝ። መጀመሪያ ደረጃ የላክሽው በባንክ ከሆነ ሪሲት ደረሰኝ ስላለሽ ምንም አይነት መጨናነቅ አያስፈልግም። ምናልባትም የተወሰነ ቀን ሊጨርስ ወይንም ደግሞ የተወሰነ ቀን ሊወስድ ይችላል። ያ ደግሞ ሆኖ ምናልባት ወደ ቤተሰብ አካውንት ነው የላክሽው ወይንስ ደግሞ ወደ ራስሽ አካውንት ነው? ይህም በተመለከተ ያለውን ነገር ኮመንት ላይ አስቀምጭልኝ። ወደ ቤተሰብ ከሆነ የላክሽው ቤተሰብ ቀጥታ ባንኩን ሄደው እንዲያናግሩ አድርጊ። በስልክሽ ፎቶ አንሽና ሪሲቱን ወይንም ደግሞ ስክሪንሺት ካለሽ ለቤተሰብ ላኪና ቀጥታ ባንክ እንዲያሳዩአቸው አድርጊ። ወደ ራስሽ የባንክ አካውንት ከሆነ ደግሞ የተላለፈው በቀጥታ ቤተሰብ ሄዶ እንዲያናግር ማድረግ ትችያለሽ፣ ባንኮችን ማለት ነው። ከዚህ በኋላ ያለውን ጉዳይ ኮመንት ላይ አስቀምጭልኝ ዘርዘር አድርገሽ።